What's up guys? እንደምን አላችሁ? ሄኖክ ነኝ እና አሁን የግሬድ ሌቨል ስቱደንት ነኝ። እናም ባለኝ አቅም ሰዎችን ለማገዝ እየጣርኩ ነው። እና ይሄ ዩቲዩብ ቻናል ደግሞ እንደ አንድ ዲቫይስ ወይንም ደግሞ ሰዎችን ለማገዝ የምጠቀምበት አንድ መሳሪያዬ ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩትና ለምትወዷቸው ጓደኞቻችሁ ደግሞ ሼር አድርጉላቸው። ለዛሬ የመረጥኩት ርዕስ የሰው ልጅ የማስታወስ ችሎታው ስንት ያህል ነው የሚል ይሆናል ማለት ነው። እና ከኔ ጋር ጥሩ ቆይታ እንዲኖራችሁ እመኛለሁ። So stay with us። የሰው ልጅ የማስታወስ ችሎታ ወይንም ደግሞ how every human memorize something። ሜሞሪ ማለት ራሳችን መረጃን መቀበል፣ የተቀበለውን መረጃ ደግሞ ማከማቸት፣ የተከማቸውን መረጃ ደግሞ በሚያስፈልግበት ጊዜና ቦታ መልሶ ማስወጣት። This is the process of memory። ልክ እንደ ስልካችን ካሜራው ፎቶ ያነሳል። ያ የተነሳው ፎቶ ደግሞ የሚቀመጥበት ትክክለኛ ቦታ ላይ መቀመጥ አለበት እና የተቀመጠበት ቦታ ላይ ሄደን ደግሞ በምንፈልግበት ታይም ሄደን እዛ ጋር ነው የምናገኘው ማለት ነው። ያ ፎቶ ማንሳት ያልኳችሁን ኢንኮዲንግ ይባላል። የተቀመጠበት ስቶሬጅ ደግሞ ስቶሬጅ በማለት ይታወቃል እና በምንፈልግበት ጊዜ የምናስወጣበት ደግሞ ሪትሪቨል ይባላል ማለት ነው። ኢንኮዲንግ ወይንም ደግሞ መረጃ መቀበል፣ ይህ የመጀመሪያው ደረጃ ነው። አይን፣ ጆሮ፣ አፍንጫ፣ ቆዳ፣ ምላስ መረጃ ወደ አእምሮ ይልካሉ። ለምሳሌ አዲስ አበባ የሚል ቃል አለ፣ አነበብ ነው። ያ አይናችን ፊደሎቹን ያያል፣ አእምሯችን ደግሞ ፊደሎቹን ወደ ትርጉም ይቀይረዋል። ይሄ ኢንኮዲንግ ይባላል ማለት ነው። ሁለተኛው ደግሞ ስቶሬጅ ወይንም ደግሞ ማከማቸት። ኢንኮዲንግ ከተደረገ በኋላ መረጃው ይቀመጣል። ለምሳሌ መምህር ዋተር ቦይልስ at 100 ዲግሪ ሴልሲየስ ብሎ አስተምሮናል። ብዙ ጊዜ ካነበብነው መረጃው ወደ ረጅም ጊዜ የማስታወስ ችሎታ ውስጥ ይቀመጣል ማለት ነው። ሶስተኛው ደግሞ ሪትሪቫል ወይንም ደግሞ መልሶ ማስታወስ። ይህ የመጨረሻው ደረጃ ነው። ለምሳሌ ፈተና ላይ ዋተር ቦይልስ at what temperature ብለን ራሳችንን እንጠይቀዋለን። አእምሮ ደግሞ 100 ዲግሪ ሴልሲየስ ብሎ መልሱን ያወጣል ማለት ነው። ይህ ሪትሪቫል ይባላል። ቀደም ብሎ ያስቀመጥነው መረጃ አሁን አውጥተን ፈተና ላይ እንጠቀምበታለን ማለት ነው። አሁን ደግሞ በአእምሮ ውስጥ የሚካሄድ ሂደት ምን ይመስላል የሚል ልናይ ነው። What is neuron? ኒውሮኖች ምን ናቸው? ኒውሮንስ እነዚህ በአእምሮ የነርቭ ህዋሳት ናቸው። ኒውሮኖች የሚባሉት የአእምሮ የነርቭ ህዋሳት ናቸው ማለት ነው። አእምሮ ውስጥ ቢሊዮኖች የሚቆጠሩ ኒውሮኖች አሉ። እነሱ መረጃ በኤሌክትሪክ እና በኬሚካል ምልክቶች ይተላለፋሉ። እነዚህ ኒውሮኖች የሚባሉ ምን ናቸው ብሎ አእምሯችሁ ጠይቋቸዋል? ኒውሮኖች የሚባሉት ልክ እንደ ሰውነታችን ሴል የሚባለው ሰውነታችን ቢውልድ አረገዋ እና አእምሯችን ውስጥ ቢውልድ የሚያደርገው ደግሞ ኒውሮኖች ናቸው። ኒውሮኖች አእምሯችን ቢውልድ ያደርጋሉ፣ ሴል ደግሞ ቦዲ ቢውልድ ያደርጋሉ ማለት ነው። ሲናፕስ ማለት በሁለት ኒውሮኖች መካከል ያለች ትንሽ የመገናኛ ቦታ ናት። መረጃው በዚህ ቦታ በኬሚካሎች ወይንም ደግሞ ኒውሮትራንስሚተርስ አማካይነት የሲናፕስ ግንኙነት ይጠናከራል። ይህን ሂደት በሳይንስ ሎንግ ተርም ፖቴንሺዬሽን ወይንም ደግሞ ኤልቲፒ ብለው ይጠሩታል ማለት ነው። እና ለመማርና ለማስታወስ አስፈላጊ መሰረት ነው። ሂፖካምፐስ፣ ይህ በአእምሮ ውስጥ ያለ ጠቃሚ ክፍል ነው። ስራው ደግሞ አዲስ ትዕዛዞችን መፍጠር፣ መረጃን በአጭር ጊዜ ወደ ረጅም ጊዜ ማስታወሻ ማሸጋገር ይሆናል ማለት ነው። ይህ ክፍል ቢጎዳ ሰውየው አዲስ ትዝታዎችን ለመፍጠር ችግር ሊኖረው ይችላል። ለምሳሌ ስለ ፎቶሲንተሲስ
ትምህርት የተማራችሁ ነው ብላችሁ አስዩም አድርጉ። መምህሩን ትሰሙታላችሁ and also ምስል እዛ ጋር ድሮው ሊያደርግ ይችላል ማለት ነው። እዛ ያያችሁትን ምስልና ከቲቸሩ የሰማችሁትን ቃሎች which is encoding ይባላል። ያንን የተማራችሁን ደግሞ ወደ ማስታወሻ ከጻፋችሁት ይሄ ደግሞ ስቶሬጅ ይባላል። በቤት ደገማችሁ ካጠናችሁት ደግሞ ሲናፕስ ያጠናክራል። በፈተናው ቀን መልሱን ያስታውሳችሁ መልስ ከመለሳችሁ ደግሞ ሪትሪቫል ይባላል ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ የተረፈውን ለማስታወስ አይነቶች ስንት አይነት የማስታወስ አይነቶች አሉ፣ ለምንድነው ነገሮችን የምንረሳው፣ ለምንድነው ነገሮችን የምናስታውሰው የሚለውን በሰፊው እናየዋለን እና እስከ ቀጣይ በሰላም እንድትቆዩልኝ እመኛለሁ። እስከዛው ጉድባይ።